ምርጧ ሴት ፋጡማ ረዲየላሁ ዐንሃ የቤት ሥራ በመስራት ትደክም ነበር። ያ ሰዎች ዘንድ ያላትን ክብርም ዝቅ አላደረገም፣ አላህ ዘንድ ያላትን ክብርም ዝቅ አያደርግም፣ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ያላትን ክብርም ዝቅ አያደርግም። ይልቁንም ከፍ ያለ ክብር የሚያሰጣት ታላቅ ሰው ነች። በዘመናችን ቤተሰባዊ ትዳርን በሚመለከት ብዙ ጊዜ ሴቶች ሥራ መስራት የለባቸውም፣ ልክ ሴቶችን እንደ ባርነት እንደመያዝ አድርጎ የማሰብ አባዜ አለ። ይህ በጣም ትክክል አይደለም። ትዳር መደጋገፍ ነው። ወንዱ የሚችል ሆኖ ከተገኘ ኻዲም ቢያደርግላት፣ አባትም የሚችል ሆኖ ከተገኘ ለልጁ ኻዲም ቢያደርግ እጅግ በጣም ጥሩ ነገር ነው። ማሳረፍ መልካም ነው። ከዛም አልፎ አቅም ባለን ልክ፣ ጊዜ ባለን ልክ ሚስቶቻችንን በሥራ መርዳትም ይሄም ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በሥራ ያግዙ ነበር፣ ውሃ ይጨምሩላቸው ነበር፣ ጫማዎቻቸውን ይሰፉላቸው እንደነበርም ተዘግቧል። ማይቻል ሆኖ ሲገኝ ግን የገንዘብ እጥረት በሚኖርበት ጊዜ፣ አቅም በሚያጥርበት ጊዜ ግን ሁሉም የሚችለውን ያክል አስተዋጽኦ እያደረገ እየለፋ ያን የትዳር ማገር አቁመው የሚዘልቁት በዛ መንገድ ነው። ትዳራችሁን በልፋት ይዛችሁ የቀጠላችሁ እናቶች ክብር ይገባችኋል። የዘመኑን ጩኸት ብዙም ጆሮ አትስጡት። ልጆቻችሁ ልጅ የሆኑት በእናንተ ጥረት ነው፣ በእናንተ ልፋት ነው። ባሎቻችሁ ውጭ ላይ እናንተን ለማስተዳደር የሚያስችላቸውን ገቢ ለማግኘት ደፋ ቀና እንደሚሉት ላባቸውን እንደሚያፈሱት እናንተም ቤት ውስጥ ያሚናችሁን ቤተሰቦቻችሁን የማስተዳደር ለነሱ የሚሆን ምግብ ለማቅረብ የምትለፉትን አላህ ዘንድ አጅራችሁን አስቡ። ነቢዩ ዓለይሂ ሰላቱ ወሰላም አንዲት ሴት አፍ ላይ የሚያጎርሳት ጉርሻ ሰደቃ ነች ብለዋል። ነቢ ሰለላሁ ዐለይሂ ወሰለም ባል ለሚስቱ የሚያጎርሰው ጉርሻ ሰደቃ ነች ብለዋል። ምግቡንም ያዘጋጀችዋ እናትስ ይህንኑ አጅር ታጠዋለች ብላችሁ ታስባላችሁ? እሷ ባትሰራው ያን ምግብ ጉርሻ አድርጎ ማጉረስ ይችል ነበር? ስለዚህ ትዳር የሚቆመው በመደጋገፍ ነው። አይዲያል የሆነ ነገር ብቻ በማውራት አይደለም፣ በመደጋገፍ ነው። ሴት የምትጫወተው እናት የምትጫወተው ሚና አለ፣ አባት ባለቤት የሚጫወተው ሚና አለ። ያንን ሪኮግናይዝ እየተደራረግን አንዳችን ለአንዳችን ደጋፊ የሆን ትዳራችንን መንከባከብ ትውልድን ማሻገር ይጠበቅብናል። ምርጥ ሞዴላችን ረሱል ዓለይሂ ሰላቱ ወሰላም ልጃቸው ፋጡማ ረዲየላሁ ዐንሃ ናቸው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።